በዓለም ላይ ካሉ እጅግ አደገኛ ወንዞች አንዱ በሆነው በአማዞን ወንዝ ውስጥ ለመዋኘት ከወሰኑ፣ ሊያጋጥማችሁ የሚችለው ትዕይንት ይህንን ይመስላል። በየቀኑ አንድ ትልቅ መርከብ በአማዞን ወንዝ መካከል ላይ በመቆም በሺዎች የሚቆጠሩ መርዛማ እባቦችን ወደ ወንዙ ሲያፈስ ይስተዋላል። አማዞን ለሰው ልጅ እጅግ አስፈሪና አደገኛ ከሆኑ ቦታዎች አንዱ ተደርጎ ይወሰዳል። እዚያ ቦታ ላይ ለአንድ ቀን እንኳ በሕይወት መቆየት የማይቻልበት አጋጣሚ ሰፊ ነው። ይህ የሆነው ደግሞ ያለ ምክንያት አይደለም። ከመላው ዓለም የተሰበሰቡና ለሰው ልጅ እጅግ አደገኛና መርዛማ የሆኑ እባቦች በመርከብ ተጭነው ወደዚህ ወንዝ ይጓጓዛሉ። እዚያም እንደደረሱ እባቦቹ ወደ አማዞን ወንዝ ይጣላሉ። ይህም የሆነው በአካባቢው ሰው በጭራሽ የማይኖርበት በመሆኑ ነው። የአደጋውን ስፋት ለመረዳት ያህል፣ ከእነዚህ በሺዎች ከሚቆጠሩ እባቦች የአንዱ ንክሻ አንድን ሰው ለጥቂት ደቂቃዎች የሚሆን የሕይወት ዕድል አይሰጠውም። ለዚህ ነው በአማዞን ወንዝ ላይ በጀልባም ሆነ በመርከብ የሚጓዙ ቱሪስቶች ወደ ወንዙ ዝቅ ብለው እንዳይመለከቱ አልፎ ተርፎም እንዳይዋኙ በጥብቅ የሚከለከሉት።